ከጥቂት ዓመታት በፊት ይህ ቦታ ከአሸዋና ከግመል በስተቀር ምንም አልነበረበትም። ዛሬ ግን የዓለማችን የሀብትና የቴክኖሎጂ ማዕከል ሆኗል። ነገር ግን ዱባይ የረጃጅም ህንፃዎች ከተማ ብቻ እንዳይመስላችሁ። ፖሊሶቿ ላምበርጊኒ የሚነዱባት፣ በረሃ ውስጥ በረዶ የሚጥልባት እና አንበሳን እንደ ድመት የሚራባባት ከተማ ናት። ዛሬ ስለ ዱባይ ብዙም የማይወሩ ሚስጥሮችን እና የግድ ሊጎበኟቸው የሚገቡ አስደናቂ ቦታዎችን ይዘንላችሁ ቀርበናል። በተለይ መጨረሻ ላይ የምንነግራችሁ ስለ ወርቅ የሚነገረው እውነታ በእርግጥ ያስገርማቸዋል። ተአምረኛው ቡርጅ ካሊፋ ዓለም ላይ ረጅሙ ህንፃ መሆኑን ሁሉም ያውቃል። ነገር ግን ይህን ያውቁ ነበር? ቡርጅ ካሊፋ በጣም ረጅም ከመሆኑ የተነሳ በህንፃው ስር ሆነው ፀሐይ ስትጠልቅ ካዩ በኋላ በሊፍት ወደ ላይኛው ፎቅ በፍጥነት ከወጡ ፀሐይ ስትጠልቅ በድጋሚ ማየት ይችላሉ። ማለትም በአንድ ቀን 2 ጊዜ ፀሐይ ስትጠልቅ ማየት ይቻላል ማለት ነው። ሁለተኛው መረጃ የበረሃው ገነት። በዓለም ላይ እጅግ ሞቃታማ ከሚባሉ በረሃዎች መሃል 50 ሚሊዮን አበቦች በአንድ ላይ ሲያብቡ ማየት ተአምር አይደለም? የዱባይ ሚራክል ጋርደን የዓለማችን ትልቁ የተፈጥሮ አበባዎች ስብስብ ነው። ይህ ሁሉ አበባ በዚህ ሙቀት ውስጥ እንዴት ይለመልማል? ሚስጥሩ በከተማዋ የውሃ መልሶ ጥቅም ላይ የማዋል ወይም ደግሞ ፈረንጆች እንደሚሉት ሪሳይክሊንግ ጥበብ ውስጥ በመደበቅ ነው ያለው። መርሐባ ሐቢቢ ዱባይ። ሶስተኛው ፖሊሶችና የቅንጦት መኪናዎች። ዱባይ ውስጥ ፖሊስ ሲያባረራችሁ መሸሽ የማይታሰብ ነው። ምክንያቱም የዱባይ ፖሊሶች እንደ ላምበርጊኒ፣ ፌራሪ እና ቡጋቲ ያሉ እጅግ ፈጣን መኪናዎችን ነው የሚጠቀሙት። ይህን የሚያደርጉት ግን ሌባ ለማሳደድ ብቻ ሳይሆን ለከተማዋ የክብር ምልክት ወይም ደግሞ ነጮቹ እንደሚሉት ስታተስ ሲምቦል እንዲሆን ጭምር ነው። መርሐባ ሐቢቢ ዱባይ። የማይታመነው ሰው ሰራሽ ደሴት። ከህዋ ወይም ደግሞ ስፔስ ላይ በግልጽ የሚታየው የዘንባባ ዛፍ ቅርጽ ያለው ደሴት በሰው እጅ የተሰራ ነው። ይህን ደሴት ለመስራት የፈሰሰው አሸዋና ድንጋይ መሬትን 3 ጊዜ ሊያዞር የሚችል ግንብ ሊሰራ ይችላል። መርሐባ ሐቢቢ ዱባይ። ወደ መጨረሻውና ወደ ሚስጥሩ ከማለፋችን በፊት ይህንን የዩቲዩብ ቻናል ከወደዳችሁትና ጥሩ መረጃ ያገኛችሁበት ከሆነ ሰብስክራይብ በማድረግ ለወዳጅ ዘመዶ ሼር በማድረግ ሐሳብና አስተያየት ካላችሁ ደግሞ የኮሜንት ሴክሽኑን በመጠቀም ሐሳባችሁን ልትሰጡኝ ትችላላችሁ። የእናንተ ሐሳብ እኛን ስለሚያጠነክረን ማለት ነው። በተጨማሪም ላይክ ማድረግ እንዳይረሳ። ወደ ሚስጥሩ እናልፋለን። ልዩ ሚስጥር። አሁን ደግሞ ወደ ሚስጥሩ እንለፍ። ዱባይ የወርቅ ከተማ ወይም ደግሞ ሲቲ ኦፍ ጎልድ ትባላለች። ነገር ግን ወርቅ የሚሸጠው በሱቅ ብቻ አይደለም። ዱባይ ውስጥ ልክ እንደ ኮካ-ኮላ ኦር ሶፍት ድሪንክስ ወርቅ የሚተፉ ኤቲኤም ላይክ ጎልድ ኤቲኤም ማሽንስ አሉ። ካርዶን ያስገቡና የወርቅ ሳንቲም ወይም ብር ይዘው ይወጣሉ። እንግዲህ ዱባይ ማለት የሰው ልጅ ምናብና ገንዘብ ሲጣመሩ የሚፈጥሩት ድንቅ ከተማ ናት። እናንተስ ዱባይ ብትሄዱ መጀመሪያ ምን ማየት ትመርጣላችሁ? ወርቅ መግዛት ወይስ ከቡርጅ ካሊፋ ጫፍ መቆም? ኮሜንት ላይ ጻፉልኝ።
ይህ ቪዲዮ ከወደዳችሁ ላይክ በማድረግ ለጓደኞቻችሁ ሼር ያድርጉ። በሚቀጥለው ቪዲዮ ደግሞ ሌላኛውን ድንቅ ከተማ ሳንቶሪኒ ወይም ደግሞ ግሪክ ይዘንላችሁ እንመጣለን። ያ እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ። ሰላም ሁኑ።